ጓዶች ሰውም ሊሚት አለው። ስለዚህ ቀላል ነገር አይደለም የምናወራው። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደኔ ብዙ ሰው ይሄንን ቦታ ይመኛል። ሚሊዮን ይመኛው ግን መሆን የሚችለው ምን አንድ ሰው ብቻ ነው። ከጥይት ውርጅብኝ ባሻገር ጸጉሯ አጠር ያለ ወይም መልከ ቀና ነች። የለበሰችውን ሰማያዊ ቀሚስ ከግራ ታፋዋ ላይ ገለጥ አደረገችና ጭኗን አሳየችኝ። ይሄውልህ ደግሞ ብላ ጥቁር ሽራቧን አንስታ የቀኝ ጡቷን ከፍ አደረገች። አየኸው? ከመቅጽበት 45 ዲግሪ ያህል ዞራ ጀርባዋን ሰጠችኝ። ጸጉሯን ገለጠች፣ አንገቷን አቀረቀረች። ይታይሃል? እንግዲህ እንዲሆኝን የተረፍኩት ታፋዬ ላይ በ4 ጥይት፣ ጡቴ ስር በ2 ጥይት፣ ይሄኛውማ ጎድኔን ሰብሮን ያለፈው፣ ማጅራቴ በ3 ጥይት፣ ይሄኛው ደግሞ ሸርፎኝ ሄደ ነው። ቆጠርክ? ስንት ሆነ? 9። ታዲያ የሰው ልጅ ከዚህ ሁሉ ይድናል ብለህ ታስባለህ? አለችኝ ወይዘሮ ተናኘ ገብረ ሚካኤል። ባለትዳርና የ3 ልጆች እናት ነች። አሁን ያን መራራና አስቸጋሪ ወቅት እያሰበች በዓይነ ሕሊናዋ ጭልጥ ብላ ነጎደች። እኔም አብሬያት። እነዚያ አስክሬናቸው መሬት ለመሬት እየተጎተተ በየቦታው ጭንቅላታቸው ተፈጥፍቶ የተጣሉና ሬሳቸው ከውሻ ሬሳ ጎን በየመንገዱ የተወረወሩ ወጣቶች ትውስታ አእምሮዬን አስጨንቆታል። ተናኘ ገላገለችኝ። ግን ምን ያደርጋል አለች ባጭሩ። ነገ በልጆችሽ እንዳይደገም ትፈልጊ የለ? እንዲያ ከሆነ ታዲያ እንዲህ እንደዋዛ እንዴት ይታልፋል? ይልቅ ገጠመኝሽን ዘርዘር አድርገሽ አጫውችኝ። ምንስ ቢሆን ታሪካችን አይደል? በማለት ለማግባባት ሞከርኩ። ትንሽ አቅማማች። ከየት እንደምትጀምርልኝ የቸገራት ይመስላል። ብላ በረዥሙ ተነፈሰች። ከዚያ ፈገግ፣ አሁንም መልሳ ፈገግ አለችና አብዮቱ ሲፈነዳ እያሉ ከሚተርኩበት ጊዜ ልጀምርልህ ይሆን? እንዲያውም 1 ዓመት መለስ ብዬ ልተርክልህ መሰለኝ አለች። ተስማማን። በ1965 ዓ.ም ከከምባታና ሀዲያ አውራጃ ወደ አዲስ አበባ መጣሁ። 14 ዓመቴ ነበር። መነን አዳሪ ትምህርት ቤት ገብቼ ትምህርቴን መከታተል ጀመርሁ። ወቅቱ በ6 ኪሎ ዩኒቨርሲቲ ግቢ የፖለቲካ ትግል የተጣጣፈበት ስለነበረ ትኩሳቱ ወደኛም ትምህርት ቤት ተዛመተ። በተለይ በ1966 የኛ ኑሮ አብረውን ይማሩ ከነበሩት የመሳፍንትና የከበርቴ ልጆች ጋር እያነጻጸርን ለትግል መነሳሳት ጀመርን። ለዚህም ነበር በዚያን ዓመት ለመጀመሪያ ጊዜ ተቃውሞዬን በሰላማዊ ሰልፍ የገለጽኩት። በተከታዩ ዓመት የእድገት በህብረት የእውቀትና የሥራ ዘመቻ ታወጀ። በአጋጣሚ ሆሳና ተመደብኩ። እንደ ማንኛውም የወቅቱ ዘማች አፍላ ነበርኩ። የመሬት ላራሹ ጥያቄ ተግባራዊ ምላሽ እንዲያገኝም ያላደረግኩት ጥረት አልነበረም። በዚያ መሃል ግን አካባቢው ከምባታ አውራጃ ተብሎ ይጠራ ስለነበረ ሀዲያ የሚለው መጠሪያ መጨመር አለበት የሚል የህዝብ አቤቱታ ተነሳ። እኔ የከምባታ ብሔር ተወላጅ በሆንም ፍትሃዊ ለነበረው የሀዲያ ህዝብ ጥያቄ የነበረኝን ድጋፍ ከመግለጽ አልተቆጠብኩም። ግና በጉዳዩ ዘማቹ ሁሉ ከልቡ ስለተሳተፈ በዚህ ሳቢያ ሊነሳ የነበረው ግጭት ሊወገድ ቻለ። ሆኖም በዚያን ወቅት ደርግ ገበሬውን እያሳደማችሁ ነው በማለት በስፍራው የነበረውን 130 ዘማቾች በውድቅት ሌሊት አፍሶ የእድገት በህብረት ዘመቻ መምሪያ ወደሚባለው ቦታ ወስዶ አጎረን። እዚያም ካለ ምግብና ውሃ ለ48 ሰዓታት ያህል አቆየን። ከዚያም ለ5 ተከታታይ ቀናት አንዳንድ ዳቦ ይሰጡን ጀመረ። እንግዲህ ለመጀመሪያ ጊዜ የእስር ቤት ህይወት አየሁ ማለት ነው። እስሩ እንዳበቃ ወደ ሌላ ዘመቻ ማዕከል ተመደብኩ። አሩሲ ነገሌ። በየቦታው የዘማቹ እንቅስቃሴ እየገፋ በመምጣቱ እኔም በአድማው ግንባር ቀደም ተሳታፊ ነበርኩና ወደ ቤተሰቦቼ ተመለስኩ። ደርግም ዘማቾች ጥቁር ወተት ነጭ ኑግ አምጡልን ይላሉ በማለት በመግለጫዎቹ ያሳጣን ገባ። ከዚያማ ዘማቹ ተመልሶ ወደ የጣቢያው በመግባቱ እኔም ግንቦት 1965 ዳሉቻ ወደሚባለው ቦታ ሄጄ
ዘመቻውን በማጠናቀቅ ወደ አዲስ አበባ ተመለስኩ። ይሁንና በ1969 ትምህርቴን በመከታተል ላይ ያለው ጸረ ደርግ እንቅስቃሴ በማየሉ ዲሞና ፌዲስት መባባሉና ሚናህን ለይ ማለቱም ተከተለ። እኔም ሚናዬን ለየሁና ጭልጥ ያልኩ ኢህአፓ ሆንኩኝ። እዚያ አብረውኝ ከሚማሩ 8 የሴት ጓደኞቼ ጋር ኢህአፓን በመደገፍ ሰልፍ ወጣን። 6ቱ ወዲያውኑ በጥይት ተደብድበው ሲሞቱ እኔና አሁን ስሟን የማላስታውሳት ልጅ አመለጠን። በኋላማ ምሬቱም ገፋፋኝና ትምህርቴን አቋረጥኩ። የኢህአፓን የትግል መስመር ለማሳካት ወገቤን ጠበቅ ክንዴን ሰብሰብ አድርጌ ተነሳው። ድርጅቱ በሚሰጠኝ መመሪያ መሰረት ሴቶቹን ሰብስቤ ማስተማርና ሌላም ግዳጅ መፈጸሙን ተያያዝኩት። የያኔው ትግል እንዴት ይጥም መሰለ! መቼም አንተም ሳትኖርበት አትቀርም። እናልህ በ1969 ኢህአፓ ያዘጋጀውን የማርች 8 የሴቶችን ቀን አከበርን። በኋላ የሜዴ ደግሞ ደርግ ለማክበር ካቀደበት ጊዜ አስቀድመን አንድ ሰላማዊ ሰልፍ ለማድረግ ተዘጋጀን። የፖለቲካ ትግሉ ከፍተኛ ውጥረት ደረጃ ላይ ደርሶ ስለነበር ተውግባ ጫካ ተውግባ ዱር አርነትህን ነፃነትህን ለማስከበር እያልን ድብልቅልቁ የወጣ የተቃውሞ ሰልፍ አደረግን። ያ ሰልፍ ግን በሰላም እንደተጀመረ በሰላም አላለቀም። ወታደሮቹና የአብዮቱ ጥበቃ ዘቦች ሰልፈኛው ላይ የጥይት አረር አዘነቡ። ብዙ ወጣቶች እንደ ቅጠል ረገፉ። ግማሾቹ ቦይ ስር ተወሽቀው ቀሩ። ያመለጠው አመለጠ። እኔና ጓደኛዬ ውብነሽ ሞጮ የማምለጥ ዕድል ገጠመን። ሸሽተንም ወደ አንዲት ሱቅ ገባን። እሰይ ተረፍን ብለን ተንፈስ ከማለታችን ግን ባለሱቁ ውጡልኝ፣ መዘዝ ልታመጡብኝ ነው እያለ አስገድዶ አስወጣን። መንገድ እንደጀመርንም አብዮት ጠባቂዎች እያነቁ ወሰዱን ወደ ከፍተኛ 16 ቀበሌ 04። በረሃብና በድካም ተኮራምተን ተቀምጠን ሳለንም ማክ መኪና መጡና እየወረወሩ ጫኑን። ጉዞ ወደ አንደኛ ፖሊስ ጣቢያ ሆነ ብላ ንግግሯን በመክታት ጸጥ አለች። አይኖቿ እንባ ቀረሩ። ሆኖም መልሳ በእልክ ንግግሯን ጀመረች። ደርግ የወዛደር ቀን እያለ በላባደሩ ላይ የሚፎክርበትን ዕለት አከበረ። እኛም የእስር ኑሯችንን ተያያዝ ነው። በእስር ቤቱ የነበረው ቀልድ፣ ተረብ፣ የምግብ አይነት ከቶም አይረሳኝ ነው። ፍራቻውም ግን የዛኑ ያህል ነው። አይነሳ። ነባሮቹ እስረኞች ማታ ማታ ደርጎቹ እየመጡ ወደ ማረጃ ቄራዎቻቸው ሰዎቹን እንደሚወስዱ ስለነገሩን በስጋት መወጠራችን አልቀረም። በመሸ ቁጥር ማን ይሆን ተረኛ እያልን እንሾካሾካለን። ምን ይደረጋል ብቻ። ከዚህ አንድ ቀን የስም ዝርዝር የያዙ ሰዎች ከተፍ አሉ። ኃላፊያቸውም ዝርዝሩን ጮክ እያለ በጎረነነ ድምፅ ያነብ ጀመረ። በዝግታ አቤት የሚለውን በግልምጫና በስድብ አፈርድም ያበሉታል። ጥፊም አለ። በዚያ ላይ ይሳደባሉ፣ ያዋርዳሉ። በዚያን ወቅት የጓደኛዬን ፀጉር እየሰራው ነበር። ጥሪው ሲጀመር ተውኩት። ጓደኛዬ ውብነሽም ተጎንጉኖ ያላለቀ ግማሽ ፀጉሯን ይዛ ጥሪውን ትከታተል ገባች። ተጠራው። እሷም አልቀረላት። ደረጃ ኃይለ ሥላሴ የሚባል የ13 ዓመት ልጅ የሰፈራችን ሕፃን ልጅም ከኛው ጋር ተጠራ። ገምት እንግዲህ ይህ ልጅ አሁን የምን ፖለቲካዊ ዕውቅና ነው የሚጠራው? ብቻ ምን ያደርጋል። 37 ልጆች ተጭነን ወደ ዘመቻ መምሪያ ተወሰድን። እዚያ እንደገባን መጀመሪያ እያንዳንዳችንን የፊጥኝ አሰሩንና ወደ ማዕከላዊ ወንጀል ምርመራ እያጣደፉ ወሰዱን። ቀድሞ ታስረው የነበሩ አካላቸው በድብደባና በግርፋት የተጎዱ 3 ልጆችም ከኛው ጋር ተጫኑ። የፖሊሱ ማክ እንደተሸፈነ ወደ ጎጃም መስመር ከነፈ። አንድ ድልድይ አጠገብ ስንደርስ መኪናው ቀጥ አለ። እየገፈተሩ አወረዱን። የፊጥኝ የታሰረው እጃችን ደም ቋጥሯል። ሰውነታችንና ፊታችንም አብጧል። 40ዎቻችንም መደዳውን እንድንቀመጥ አዘዙን። ለእኔ የደረሰኝ ቦታ ጥግ ነበር። አንድ ድምፅ ሰማሁ። ከሬዲዮ ሞገድ ጋር የተቀላቀለ ትዕዛዛዊ ድምፅ ነበር። ጥንቃቄ አድርግ፣ ቶሎ ይፈጸም የሚል ትዕዛዝ። አካባቢው ረጭ ብሏል። ያስፈራል። ከምሽቱ 2 ሰዓት ግድም ነው። በመጠኑ የፈነጠቀው የጨረቃ ውጋገን አስፈሪውን የሞት ከል ሊቀዳድደው የሚታገል ይመስል ነበር። የሚሰማው የወታደሮቹ አዛዥ
ድምፅ ብቻ ነው። በእስረኛው ላይ የፍርሃት አዚም ወድቆበታል። በሚቁለጨለጩ አይኖቹ እርስ በርስ መታየት ብቻ ሆነ። ትንፍሽ የሚል አልነበረም። አንዳንዱ ማምለጫ መንገድ የሚፈልግ ይመስላል። ተስፋ የቆረጡና ምንም አይነት እርምጃ ቢወሰድ የማይደንቃቸው አልታጡም። ሽንቴ መጣ። ሆዴንም ይቆራርጠኝ ጀምሯል። ጭንቅ ጥብብ ብያለሁ። ሆኖም ምንም ማድረግ አልቻልኩም። ያን አስፈሪ ድምፅ እንደገና ሰማሁ። ያዛዡን ተኩስ አለ። ከዚያ በኋላ ድብልቅልቁ ወጣ። በህልም ዓለም ውስጥ ያለው ይመስለኛል። አሁንም አንድ ጎርናና ድምፅ ጭንቅላት እያየ አትተኩስም እንዴ ብሎ አንቧረቀ። ሙቀት ሰውነቴን ወረረው፣ ደነዘዘኝ። አጠገቤ የነበረችው ጓደኛዬ ግን ትጮኻለች። ውሃ፣ ተቃጠልኩ፣ ወይኔ እናቴ። ብዙ የጣር ድምፆች ጆሮዬ ላይ አንባረቁብኝ። ከጓደኛዬ ላይ የሚንዠቀዠቀው ደም አጠበኝ፣ ሙቀት ሰጠኝ። ህሊናዬንም ለተወሰኑ ደቂቃ ስቼ ቆየሁ። ነፍሴ ያለመውጣቷን ግን በመጨረሻ ተረዳው። በዚህን ጊዜ እንደምንም ላይ ከተጋደመችው የጓደኛዬ አስክሬን ስር ወጥቼ ልንፋቀቅ ወሰንኩ። ግና አቅም አጣሁ። ክብደቷ አይጣል ነበር። የሆነ ቋጥኝ ላይ የተጫነ ነበር የመሰለኝ። ከዚህ የሞት መንደር ማምለጥ አለብኝ ብዬ ስለወሰንኩ ግን እንደምንም ብዬ ከስሯ ሾለኩና መንፏቀቄን ቀጠልኩ። ድልድዩ ስር ለመድረስ ጊዜ አልፈጀብኝም። ቦታው ተዳፋት ስለነበረ ለደከመው ሰውነቴ እርዳታ ሆነልኝ። ከብልል ብዬ ድልድዩ ስር ገባሁና ተደበቅኩ። ትንሽ ትንፋሽ ወሰድኩ። ከዚያም እንዳልታይ ጥቅልል ብዬ ተወሸኩ። ትንፋሼ እንዳይሰማ ያላደረግኩት ጥረት አልነበረም። ጥይት በጣጥሶኝ ስለነበር ግን አልቻልኩም። ኃይለኛ ድምፅ እንደገና ጆሮዬ ገባ። የቀረውን ለመጨረስ የፍተሻ ተኩስ ፈጽም የሚል። እንደገና ተኩስ ተከፈተ። ለጊዜውም ቢሆን ያገኘውን ጸጥታ ደፈረሰ። አስክሬን እያነሱ መኪናው ላይ ሲወረውሩ ይሰማኛል። በዚህ መሃል አንድ ሰው ጎሏል እያለ ፓውዛ መብራት ወዲያ ወዲህ የሚያበራ ሰው ተመለከትኩ። በተቻለኝ መጠን ኩርምትምት አልኩ። ቀጥታ ወደ እኔ እየመጣ ነበረ። አሁንም ይበልጥ ጣጥፌ ተሸጎጥኩ። በመጨረሻ ተው እንሂድ እባክህ የሚል ሌላ ድምፅ ከመዓት ሰወረኝ። አዳር እዚያው ድልድይ ስር ሆነ። ሸለብ ያደርገኝና ስቃዩ መልሶ ያነቃኛል። መልሼ እንደገና ሸልባለሁ። ጅብ በአካባቢው እየተርመሰመሰ ሲጫጫሁ ፍርሃት መልሶ ያነቃኛል። በመጨረሻ ወፎች የተለመደ የጠዋት ዜማቸውን ጀመሩ። አይነጋ የለም ነጋ። የመኪና ድምፅ ስለሰማው ወደ መንገዱ ተጠግቼ እርዳታ ማግኘት አለብኝ የሚል ውሳኔ ላይ ደረስኩ። ዳግም መንፋቀቅ ጀመርኩ። ግን እንዴት ሆኖ አቅም የለም። በተለይ ታፋዬ ያሎሎ ያህል ከበደኝ። ሆኖም ማምለጥ ወይም አለማምለጥ ጥያቄው ይሄ ነበረ። ጥርሴን ነክሼ መንፋቀቄን ቀጠልኩ። ጉዞዬ የኤሊ ነበር። መኪና ያልፋል፣ አሁንም ያልፋል። እኔ ግን መድረስ አልቻልኩም። በመጨረሻ አይደረስ የለ እንደምንም መንገድ ጥግ ደርሼ መኪና ላይ እጄን ማወዛወዝ ጀመርኩ። አንዳንዱ እብድ እየመሰልኩት ከቆም ሳይቆጥረኝ ያልፋል። በመጨረሻ ግን አንድ ከባድ መኪና ቆመልኝ። ሹፌሩ ከነረዳቱ ወርዶ ወደ እኔ መጣ። ያዩትን ማመን አቅቷቸው ይሄ ሰው ነው ወይስ ሰይጣን እያሉ ሲወያዩ አንድ ሎንቺን ተሳፋሪዎችን እንደጫነ ከቻለ። አሁን ተስፋ ውስጥ ያንሰራራ። ተሳፋሪው በሙሉ እኔን ሲያይ ከመኪናው ወርዶ ፈሰሰ። ታውቀው የለኛ ሰው አንድ ነገር ከቦ ማድነቅ ማልቀስና ማዘን እንጂ ቶሎ ብሎ እርዳታ መስጠት አያውቅም። ስለዚህ እንደምንም ብዬ እባካችሁ እርዱኝ፣ ማታ ከተረሸኑት ወጣቶች መሃል ተርፌ ነው ስላቸው ሁሉም ማልቀስ ጀመሩ። ወይኔ ልጄ እኔ ልቃጠል የሚል ድምፅ አካባቢውን ሞላው። ዋይታ ሰፈነ። እኔ ግን ጣር ላይ ነኝ። እባካችሁን ከመሞቴ በፊት እርዱኝ ብዬ ስማጸን በአጋጣሚ የግል መኪናቸውን ከኋላ ያቆሙ ሁለት ፀጉራቸው የጥጥ ክምር የሚያህሉ ሰዎች ቀርበው የቤተሰቦችሽን አድራሻ ንገሪንና እንጥራልሽ አሉኝ። የእህቴን ስልክ ቁጥር ሰጠኋቸው። ይዘውሽ ቢሄዱ አይቀልም ነበር? ይቀል ነበር። ሆኖም አንደኛ እኔ ቀይ ሽብር የተፋፋመብኝ ሰው ነኝ። ሁለተኛ በእነሱ መኪና ተጭኜ ብታይ እነሱ ደግሞ ኢዲዩ ተብለው ሊወነጀሉ ነው።
ስለዚህ ፈሩ። ወቅቱ እኮ 69 ነው። ረሳኸው እንዴ? እናል ከዚያ እህቴ ሲስተር መስቀሌ ገብረ ሚካኤል ወልደ ኪናር ፎርሲዶና ኢንጂነር ወልደ ብርሃን ገብረ ሚካኤል በግል መኪናቸው ከተፋሉልኝ። በእንባ የታጠቡ ከወደቁበት አንስተው በጥንቃቄ ጫኑኝ። ጉዞ ወደ ጥቁር አንበሳ ሆስፒታል ሆነ። እኔን ይዞ ህጋዊና ታዋቂ ወደ ሆነ ሆስፒታል መሄድ አደገኛ ነበር። እነሱም ቢሆን በዚህ ጉዳይ ላይ ተጨቃጭቀውበት ነበር። ዳሩ ግን ወንድሜ ዶክተር ዮሐንስ ገብረ ሚካኤል እዚያ ይገኝ ስለነበረ በተቻለ መጠን ሁኔታውን ሸፋፍኖ እኔንም በድብቅ ሊያክመኝ እንደሚችል ስለተማመኑ ወደዚያ አመራን። ከዚህ በኋላ ለ3 ተከታታይ ቀናት አእምሮዬን ሳትኩ። ሁኔታው ለደርግ መረጃ ክፍል እንዳይደርስ ግን ከፍተኛ ጥንቃቄ እየተደረገ ነበር። በተለይ ፕሮፌሰር እደ ማርያም የተባሉ ሐኪም በአንድ ድብቅ ክፍል አስቀምጠውኝ በመኪና አደጋ ተጎድታ ነው በሚል ሽፋን እንድታከም በማድረጋቸውና በሕክምናቸውም በኩል የሚቻለውን ሁሉ ስለረዱኝ ባለውለታዬ ናቸው። ሆዴን እየጨበጡ ዩአር ላኪ፣ እንዲህ ብዙ ደም ፈሷቸው የተረፉ ሰዎች አላውቅም እያሉ ያጽናኑኝ ነበረ። ይሁን እንጂ ሆስፒታል ብዙ መቆየቴ አስጊ በመሆኑ ሕክምናዬን እቤቴ እንድከታተል ተወስኖ ወጣው። አሁን ያለው ጣጣ ጎረቤት እንዳያውቅ በሚስጥር ለመቆየት መጣር ነው። ማንም ሳይሰማ ለ2 ወራት ያህል ካልጋ ሳልነሳ ታክሜ ዳንኩ። የነበረኝ ፍራቻ ግን አልተወገደም። አድራሻዬ ከፍተኛ 1 ቀበሌ 05 ነበረ። የአካባቢው ንጉሥ እርገጤ መደበው ሕዝቡን እያተራመሰው ነበረ። እኔንም ታዲያ በአደጋ አረንቋ ውስጥ መሆኔን አስታወሰኝ። ቤተሰቦቼ በእኔ ምክንያት ሁሌ ይሳቀቃሉ። ሁኔታው ደግሞ ይበልጥ እየከፋ ነበር የመጣው። አዲስ አበባ ከፍተኛ አሰሳ ሊካሄድ ነው በመባሉም አካባቢውን መልቀቅ አለብኝ ብዬ ወሰንኩ። ብርሃን የሚል አዲስ ስም ወጥቶልኝ ወደ ሆለታ ሄድኩ። አሁን የድሮዋ ተናኛ አይደለሁም። ኮንጎ ጫማ አድርጌና አዳፋ ልብስ ለብሼ ለግርድና ከአዲስ አበባ የመጣው ምስኪን ሴት መስያለሁ። ይሄው ወሬ ለሰፈርተኛው ተነዛ። ቤተሰቦቼ መሃል እየኖርኩ እንደ ባዳ ተቆጥሬ መኖሬ ቀጠለ። አሰሳው ግን አልቀረልኝም። የአዲስ አበባው አሰሳ ወደ ሆለታ ሊዘልቅ ነው ተባለ። ህሊናዬ እረፍት አጣ። አንድ ቀን ሌሊት አንድ ጎረምሳ በህልሜ ወደ እኔ መጥቶ ለልዩ ጦር ፍርድ ቤት የያዘውን ማመልከቻ እያሳየ ይህን ፖስታ ስጭና ነጻ ትሆኛለሽ አለኝ። ህልሙን ግን ቅዠት ነው ብዬ አልወሰድኩትም። በራሴው መንገድ ተርጉሜ እውነቱን ገልጬ ባመላክት እድናለሁ ስል ወሰንኩ። ስለዚህ ቀጥታ ቀድሞ ኖርበት ወደ ነበረው ስፍራ ተመልሼ ውዬ ሳላድር ማመልከቻ ጽፌ አስገባው። ምንም የቀረኝ ነገር አልነበረም። የህይወት ታሪኬን ዝግዝግ አድርጌ ነበር ያስቀመጥኩት። ይሁንና ማመልከቻው ለማን፣ እንዴት፣ በየት በኩል ይድረስ የሚለው ጥያቄ አሳሳቢ ነበር። ጉዳዩ በሰው በኩል ደርግ ጽሕፈት ቤት ይሰራ ለነበረ መኮንን ተነገረ። መኮንኑም እርሱ የሚሳተፍበት ድርጅት ውስጥ የምገባ ከሆነ ምንም ችግር እንደማያጋጥመኝ በመግለጽ ተነገረኝ። እኔ ግን ከእንግዲህ የእግዚአብሔር ፓርቲ ውስጥ እንጂ ማንም ፓርቲ ውስጥ አልገባም ብዬ ቸለል አልኩት። ቀጥሎ ደግሞ ወደ እርገጤ መደበው በእግርም በእጅም ተደረሰ። ቀጠሮ ተሰጠኝና ማመልከቻዬን ይዤ ሄድኩ። አንቺ ነሽ እያለ በመገረም ተቀበለኝ። በዚህ ሰዓት በይ ከአሁን ሰዓት ጀምሮ ነፃ ነሽ የሚል ቁራጭ ወረቀት ሰጥቶኝ በተገላገልኩ እያልኩ ያልተማጸንኩት ታቦት ያልተሳልኩት ስለት አልነበረም። ሴት ልጅ ወይም ሴት እህት ባትኖረውም እንኳን እናቱ ሴት ናቸውና ይራራልኝ ይሆናል እያልኩ ራሴን ማጽናናት ቀጠልኩ። ዘመዶቼም ነፃ ሆና ኑሮዋን ትገፋለች በማለት ሲጠባበቁኝ እንደነበር አውቃለሁ። ግና የተገላቢጦሽ ገጠመኝ። እርገጤ የወሰነው በእሱ ስር ወደ ተቋቋመው እስር ቤት እንዲሄድ ነበረ። አለቀስኩ፣ ተማጸንኩት። ዋይታዬ ግን ዋጋ አልነበረው። ጨረስን ካንቺ ጋር አለኝና አላግጦ አስወጣኝ። በዚያ መልኩ በከፍተኛ አንድ እስር ቤት 2 ወር ተኩል ታስሬ ሌላኛውን ሜዴ በእስር ቤት ውስጥ አሳለፍኩ። ታሪክ ራሱን ይደግማል የሚባለው ይኸው አይደል? በዚያች የሜዴ ሌሊትም ታዲያ ጸረ አብዮተኛ አስቀምጠን አንቀልብም የሚሉ ቀይ ሽብር አፋፋሚዎች ወዳለሁበት እስር ቤት መጡ። ይፎክራሉ። አንዱ ሌላው ያሰራውን ነጥቆ ገድሎ ተራማጅነቱን ለማስመስከር የሚሯሯጥበት ጊዜ ነው። ሆኖም በአካባቢው በለጥ ያለው ንጉሥ እርገጤ ከተፍ አለ። እኔ ነኝ በእስር ቤቱ ማዝበት፣
ከእኔ ፍቃድ ውጪ ማንም እስረኛ አይወጣም በማለቱ ሌሊቱም በሰላም ነጋ። እኛም ተረፍን። በእስር ቤት ውስጥ የሚሰጠው የንቃት ትምህርት ግን ቀጠለ። ፌዲስቶችና በደርግ ጉያ ስር የተወሸቁ የኢህአፓ አባላት ነበሩ የሚያነቁን። እንግዲህ እኔም በመጨረሻ ነቃሽ ተባልኩና ዋስትና የተባለው አንድ ቁራጭ ወረቀት ተቀብዬ ወደ ቤት ሄድኩ። ነፃነትሽን ጨበጥሽ ማለት ነው አልኳት እየሳቀች። አይ ነፃነት? የምን ነፃነት አመጣ ደግሞ? ነፃ የሆንኩት ግንቦት 20 ነው በስንት ጊዜ። በእርግጥ ከእስር ቤት ስወጣ ጊዜያዊ ደስታ ተሰምቶኝ ነበረ። ዘላቂ ደስታ ግን አልነበረኝም። እስካሁንም ሁለት ወንድሞቼ ዶክተር ዮሐንስ ገብረ ሚካኤልና ኢንጂነር ወልደ ብርሃን ገብረ ሚካኤል የት እንደተረሸኑ ስላላወቅኩ ልቤ የሐዘን ለቅሶን አላቆመም። ይሁን እንጂ የተቋረጠ ትምህርቴን ጨርሼ ትዳር መስርቼ ስራ ይዤና 3 ልጆች ወልጄ በሰላም እኖራለሁ በማለት ትረካዋን ቋጨች። የወይዘሮ ተናኝ ገብረ ሚካኤል የኢህአፓ አባልነት ቆይታና የቀይ ሽብር ትውስታ ይህንን ይመስላል። ይህንን ትውስታ ያጋራችው እፎይታ ለተሰኘ በ1985 ዓ.ም ታትሞ ለወጣ መጽሔት ነበረ። እኛም ለታሪክ ማስታወሻነት አቀረብንላችሁ።